ይህ ዲደብሊው ነው። ዲደብሊው ከመሃል አውሮፓ በየዕለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል። ጤና ይስጥልን አድማጮቻችን፣ የዕለተ ማክሰኞ ሐምሌ 2 ቀን 2011 ዓ.ም ስርጭታችን ተጀመረ። አብራችሁን ቆዩ። ሶስት የሲዳማ የፖለቲካ ፓርቲዎች የኢትዮጵያ ምርጫ ቦርድ የሲዳማ ዞንን ዕጣ ፈንታ የሚወስነው ህዝበ ውሳኔ የሚካሄድበትን ጊዜ በመጪዎቹ 5 ቀናት እንዲያሳውቅ ጥሪ አቅርበዋል። ፓርቲዎቹ ለምርጫ ቦርድና ለደቡብ ክልል ምክር ቤት ማስጠንቀቂያም አላቸው። የኢትዮጵያ አየር መንገድ በመጪው ነሐሴ ለሚደረገው ሀጅ ከ220 በላይ በረራዎችን ማዘጋጀቱን አስታውቋል። እነዚህን ጨምሮ የተለያዩ ዘገባዎች ለዛሬ አሰናድተናል። በመስተንግዶ እኔሸቴ በቀለ አብሬያችሁ አመሻለሁ። ነጋሽ መሐመድ የዓለም ዜናን ያቀርባል። ስርጭታችን በራዲዮ በ13780 ኪሎ ሄርዝ 22 ሜትር ባንድ እና በ11995 ኪሎ ሄርዝ 25 ሜትር ባንድ ላይ ይደመጣል። በኢትዮ ኤፍኤም 107.8 አዲስ አበባ ላይ ይህንኑ ስርጭት ማድመጥ ትችላላችሁ። በሳተላይት በበድር 4 በ11996 ሜጋ ሄርዝ DWA2 26 ዲግሪ ኢስት ሆሪዞንታል፣ እንደዚሁም በናይል ሳት 201.7 ዲግሪ ዌስት ቨርቲካል በ11976 ሜጋ ሄርዝ DWA2 ላይ የምንገኛለን። ከድረገጻችን ወይንም ደግሞ DW አምሃሪክ በተባለው አፕሊኬሽን በተንቀሳቃሽ ስልክና በታብሌትም ስርጭቱን ትከታተሉ ዘንድ እንጋብዛለን። በፌስቡክ ስርጭቱን ማድመጥ ከፈለጋችሁ DW አምሃሪክ ብላችሁ ፈልጉን። ጤናና አካባቢና አውሮፓና ጀርመን መሰናዶቻችን ሰዓታቸውን ጠብቀው ይቀርባሉ። ቀዳሚው የዓለም ዜና ነው። ነጋሽ መሐመድ። የዲደብሊው ዜና በመጀመሪያም ርዕሶቹን እንሆ። የኢትዮጵያና የኤርትራ የሰላም ስምምነት አምና ያጫረው ተስፋ እንዳጀማመሩ አለመቀጠሉን አንዲት የኤርትራ ጉዳይ አጥኚ ተናገሩ። ሁለቱ መንግስታት 20 ዓመት የዘለቀውን ጠብና ጦርነት ለማስወገድ የመጀመሪያውን መግለጫ ካወጡ ዛሬ 1 ዓመት ደፈኑ። ብሪታንያዊቱ ጋዜጠኛ ደራሲና የኤርትራ ጉዳይ አጥኚ እንደሚሉት በተለይ በኤርትራ በኩል ነገሮች ብዙም አልተለወጡም። የሲዳማ ዞን የክልል ደረጃ አስተዳደር እንዲኖረው የአካባቢው ሕዝብ በድምፁ ይወስን የሚለው ጥያቄ እየተጠናከረ ነው። ዛሬም 3 ተቃዋሚ የሲዳማ የፖለቲካ ፓርቲዎች ጥያቄውን ከሚያቀርቡት ጎራ ተቀይጠዋል። 3ቱ ፓርቲዎች የሲዳማ ሕዝብ ጥያቄ በአምባገነኖች ሲታፈን ቆይቷል ባይም ናቸው። የየመን ሁቲ አማጽያንን የሚወጉት መንግስታት ጦራቸውን ሙሉ በሙሉ ከየመን እንዲያወጡ የአማጺው ቡድን መሪ አሳሰቡ። የመንን ባወደመው ጦርነት ሰበብ የተሰራጨው የኮሌራ በሽታ ደግሞ ከ700 በላይ ሰው መግደሉን የተባበሩት መንግስታት ድርጅት አስታወቀ። ዜናው በዝርዝር። ኢትዮጵያና ኤርትራ 20 ዓመት ያስቆጠረውን ጠብና ጦርነት ለማስወገድ ቢስማሙም ሰላምን ለማጽናት የታሰበውን ያክል እርምጃ ለመወሰዱን አንዲት የኤርትራ ጉዳይ አጥኚ አስታወቁ። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ አስመራን ለመጀመሪያ ጊዜ ከጎበኙ ትናንት 1 ዓመት ደፈኑ። ፕሬዚደንት ኢሳያስ አፈወርቂና ጠቅላይ ሚኒስትር አብይ አህመድ የአስመራ መግለጫ የተባለውን ውል ካወጁ ደግሞ ዛሬ ዓመታቸው። የአስመራና የአዲስ አበባ መንግስታት ጦራቸውን ከአዋሳኝ ድንበሮች ማንሳት፣ የየብስና የአየር መስመሮችን መክፈት፣ ዲፕሎማሲያዊ ግንኙነት መቀጠልን ጨምሮ ስር የሰደደውን ጠብ ለማስወገድ የሚረዱ በርካታ እርምጃዎችን ወስደዋል። ብሪታንያዊቱ የኤርትራ ጉዳይ አጥኚና ደራሲ ሚሻኤላ ሮንግ እንደሚሉት ግን የሁለቱ ሀገራት ግንኙነት አጀማመሩ ላይ የነበረው አይነት ተስፋም አልቀጠለም። ምርጫ ቦርድ የውስጥ አደረጃጀቱ የተሰየመለት በመሆኑ ሌላ ምክንያት ሳያስፈልገው ወይዘሮ ሚሻኤላ ሮንግ እንደሚሉት የሁለቱ ማለት የኤርትራና የኢትዮጵያ ድንበርን የማካለል ምልክት እስካሁን የለም፣ ነገሮች ተስፋ እንዳደረግነው አልቀጠለም ይላሉ። ድንበር የማካለል ምልክት እስካሁን የለም፣ ነገሮች ተስፋ እንዳደረግነው አይደሉም። በጣም አሳሳቢው ለኤርትራውያን ነው። ወታደር ምልመላው እንደቀጠለ ነው። ይህ በየወሩ በሺህ የሚቆጠሩ ኤርትራውያን እንዲሰደዱ ዋናው ምክንያት ነው።
ተስፋ አስቆራጭ ነው። የኤርትራ መንግስት በርካታ የጦር ኃይል ለማደራጀት ለማንቀሳቀስና ለውጊያ ለማዘጋጀት አሁን ምንም አይነት ምክንያት የለውም። ይሁንና የተፈጠረውን አጋጣሚ በመጠቀም የጦሩን ቁጥር ለመቀነስና ወጣቶችን ለወታደርነት መመልመሉን ለማቆም የወሰደው እርምጃ የለም። ኢትዮጵያና ኤርትራ በመካከላቸው የነበረውን ጠብና ጦርነት በሰላም ለመፍታት ያደረጉት ስምምነት ከምዕራባውያን መንግስታት ከፍተኛ ድጋፍና አድናቆት አትርፏል። የኢትዮጵያ መንግስት በቅርቡ በጋዜጠኞች ላይ የወሰደና ሊወስድ ያቀደው እርምጃ ሀገሪቱ ባለፈው 1 ዓመት ያሳየችውን የነጻነት እድገት ሊቀለብሰው እንደሚችል አምነስቲ ኢንተርናሽናል አስታወቀ። ዓለም አቀፉ የመብት ተሟጋች ድርጅት ከጥቂት ደቂቃዎች በፊት ባሰራጨው ዘገባ እንዳለው መንግስት ሰሞኑን ጋዜጠኞችን ማሰሩና የሀገሪቱ መከላከያ ሚኒስቴር ወታደራዊ ምስጢር አወጡ ያላቸውን ጋዜጠኞች እንደሚከስ ማስጠንቀቁ ለፕሬስ ነጻነት አደገኛ ነው። በምስራቅ አፍሪካ የአምነስቲ ኢንተርናሽናል የበላይ ኃላፊ ጆአንያን ዩኪ እንዳሉት እስራቱና የክስ ዛቻው የጠቅላይ ሚኒስትር አብይ አህመድ ስልጣን ከያዙ ወዲህ በኢትዮጵያ የፈነጠቀውን የፕሬስ ነጻነት ደፍልቆ ሀገሪቱን ወዳለፈው ታሪኳ የሚከት ነው። ኒያን ዩኪ አክለው እንዳሉት የታሰሩ ጋዜጠኞች በሙሉ መፈታት አለባቸው፣ የተመሰረተባቸው ክስም ውድቅ መሆን ይገባዋል። አምነስቲ አክሎ እንዳለው የኢትዮጵያ መንግስት መፈንቅለ መንግስት ካለው የባለስልጣናት ግድያ በኋላ 3 ጋዜጠኞች ታስረዋል። ከ3ቱ 2ቱ በአሸባሪነት ተከሰዋል። የሲዳማ ህዝብ የወደፊት አስተዳደሩን በተመለከተ ድምፅ ይሰጥበታል የተባለው ዕለት በይፋ እንዲገለጥ 3 ተቃዋሚ የፖለቲካ ማኅበራት ጠየቁ። እስካሁን በደቡብ መስተዳደር የሲዳማ ዞን የሚባለው አስተዳደር ወደ ክልል ደረጃ ከፍ እንዲል የአካባቢው ፖለቲከኞች በተደጋጋሚ እየጠየቁ ነው። የሲዳማ አርነት ንቅናቄ ሲአን በምህጻሩ፣ የሲዳማ ብሔራዊ ዲሞክራሲያዊ ፓርቲ ሲብዴፓ እና የሲዳማ ሀዲቾ ዲሞክራሲያዊ ድርጅት ሲሃዴድ ዛሬ በጋራ ባወጡት መግለጫ እንዳሉት የኢትዮጵያ ብሔራዊ ምርጫ ቦርድ ህዝበ ውሳኔውን ገቢራዊ እንዲያደርግም ጠይቀዋል። ምርጫ ቦርድ የውስጥ አደረጃጀቱ የተሰየመለት በመሆኑ ሌላ ምክንያት ሳያስፈልገው የሲዳማ ብሔር ህዝበ ውሳኔ ጉዳይ የመጀመሪያ ጊዜ የማይሰጥ ስራው አድርጎ በህገ መንግስት የተመለከተው የህዝበ ውሳኔ ማካሄጃ የጊዜ ገደብ ሳይጠናቀቅ በሚቀጥሉት 5 ቀናት ውስጥ ቀን ተቆርጦ ለህዝቡ ይፋ እንዲደረግ አጥብቀን እናሳስባለን። 3ቱ የፖለቲካ ፓርቲዎች በሲዳማ አስተዳደር ጉዳይ የጋራ መግለጫ እያወጡ እንጂ ራሳቸው ከ3ነት ወደ አንድነት ስለሚመጡበት ስልት ያሉት ነገር የለም። የሲዳማ ህዝብ የዞን አስተዳደሩ ወደ ክልል ከፍ እንዲል በተደጋጋሚ አቀረበ ያሉትን ጥያቄ ግን ራሳቸውን ባገዘፉ የአምባገነን ኃይሎች ሲታፈን ቆይቷል ባይ ናቸው። የሐዋሳ ወኪላችን ሸዋንግዛው ወጋየሁ እንደዘገበው ከ3ቱ የፖለቲካ ፓርቲዎች የሲዳማ አርነት ንቅናቄና የሲዳማ ሀዲቾ ዲሞክራሲያዊ ድርጅት በሀገር ውስጥ ሲንቀሳቀሱ የቆዩ ሲሆን የሲዳማ ብሔራዊ ዲሞክራሲያዊ ፓርቲ ግን ወደ አገር ቤት የገባው በለውጡ ማግስት ነው። ይህ ዶቼ ቬለ ዲደብሊው ነው። የየመን ሁቲ አማጽያንን የሚደበድቡት መንግስታት ጦራቸውን ሙሉ በሙሉ ከየመን እንዲያስወጡ የአማጺው ቡድን መሪ አሳሰቡ። ከሳውዲ አረቢያ ቀጥሎ ከፍተኛ ጦር ያዘመተችው የተባበሩት አረብ ኤምሬቶች የመንን የሚደበድብ ጦሯን ቁጥር ለመቀነስ ወስናለች። ስማቸው እንዲጠቀስ ያልፈቀዱ አንድ የሀገሪቱ ከፍተኛ ባለስልጣን እንዳሉት መንግስታቸው የጦሩን ቁጥር የሚቀንሰው ውጊያውን ማስቀደም ከሚለው ስልቱ ሰላምን ማስቀደም ወደሚለው አዲስ ስልት በማዘንበሉ ነው። ባለስልጣኑ አክለው እንዳሉት የተባበሩት አረብ ኤምሬቶች ጦሯን ለመቀነስም ሆነ ስልቷን ለመለወጥ የወሰነችው ከሳውዲ አረቢያ ጋር በመመካከር ነው። አብዛኛ የመንን የሚገዛው አማጺ ቡድን መሪ መሐመድ አሊ አልሁቲ እንደሚሉት ግን ወራሪ ያሏቸው ኃይላት ጦራቸውን ሙሉ በሙሉ ከማስወጣት ሌላ ምርጫ የላቸውም። ሳውዲ አረቢያ የምትመራቸው መንግስታት ሁቲዎችን ለማጥፋት ደቡብ አረባዊቱን ሀገር መደብደብ ከጀመሩ 5ኛ ዓመታቸውን ይዘዋል።
ይህ በእንዲህ እንዳለ ሳውዲ አረቢያ መራሹ ጦር በከፈተው ጥቃት ሰበብ የመሠረተ ልማት አውታሯ በወደመባት የመን አምና የተከሰተው ኮሌራ ዘንድሮም በፍጥነት እየተዛመተ መሆኑን የተባበሩት መንግስታት ድርጅት አስታወቀ። ዓለም አቀፉ ድርጅት እንደሚለው የበሽታውን መዛመት ለመቀነስ የድርጅቱና የሌሎች መሰል ድርጅቶች ባለሙያዎች ክትባት መስጠትን ጨምሮ የተለያዩ ጥረቶችን ቢያደርጉም ስርጭቱን መግታት ግን አልቻሉም። ካለፈው ጥር እስካሁን በተቆጠረው 6 ወራት ወይም በጎርጎሪያኑ 2019 ኮሌራ ከ700 በላይ ሰዎች ገሏል። የተባበሩት መንግስታት ድርጅት ቃል አቀባይ ፈርሃን ሐቅ እንዳሉት በ2019 ግማሽ ዓመት ብቻ ኮሌራ የገደለና የለከፋቸው ሰዎች ቁጥር በመላው 2018 ከገደልና ከለከፋቸው በእጅጉ ይበልጣል። እስከ ዛሬ ባለም መረጃ መሰረት ዘንድሮ የመን ውስጥ በኮሌራ ተለክፏል ተብሎ የሚታመነው ሰው ቁጥር 460 ሺህ ነው። ከነዚህ ውስጥ 200 ሺህ ህጻናትና ልጆች ናቸው። በመላው 2018 ዓ.ም የተለከፈው ሰው ቁጥር 380 ሺህ ነበር። ዘንድሮ እስካሁን 705 ሰው በኮሌራ በሽታ መሞቱ ተመዝግቧል። አምና በዚህ ወቅት የሞቱት ሰዎች ቁጥር 75 ነበር። በቅርቡ የተከሰተው ጎርፍ በሽታው በአብዛኛው ሀገሪቱ በፍጥነት እንዲዛመት አድርጓል። የቆሻሻ ማስወገጃው ስርዓት በመውደሙ ለመጠጥና ለመስኖ የሚውል ንጹህ ውሃ አለመኖሩ በሽታውን እያስፋፋው ነው። የዩናይትድ ስቴትሱ ፕሬዚደንት ዶናልድ ትራምፕ ዓለም አቀፍ የኒውክሌር ስምምነትን የመጣሳቸው ዳፋ አውሮጶችን አሁን እያራወጠ ነው። ትራምፕ ከኢራን ጋር የተደረገውን የኒውክሌር ስምምነት አፍርሰው በኢራን ላይ ዳግም ማዕቀብ መጣላቸውን ለመበቀል ኢራን በስምምነቱ የተወሰነላትን ገደብ አልፋ ዩራኒየም ማብላላት ጀምራለች። የኢራን እርምጃ ያስደነገጣቸው የጀርመን፣ የፈረንሳይ፣ የብሪታንያ መንግስታትና የአውሮፓ ህብረት ኢራን ውሳኔዋን እንድትቀለብስ ዛሬ በይፋ ጠይቀዋል። የቴህራን ባለሥልጣናት በሀገራቸው ላይ የተጣለው ማዕቀብ ካልተነሳ ወይም አውሮፓዎች ለማዕቀቡ ማካካሻ ካልሰጡ በስምምነቱ ከተፈቀደው በላይ ዩራኒየም እንደሚያብላሉ ከ2 ወራት በፊት አስጠንቅቀው ነበረ። ማስጠንቀቂያው ገቢር ባለመሆኑ ኢራን ካለፈው እሁድ ጀምሮ በስምምነቱ ከተፈቀደው ከ3.67 ከመቶ በላይ ዩራኒየም እያብላላች ነው። አውሮፓዎች ኢራን ስምምነቱን እንድታከብር ከማሳሰብ ባለፍ ለኢራን ያቀረቡት አማራጭ ግን እስካሁን የለም። ሩሲያና ቻይና ግን ኢራን ስምምነቱን ለመጣስ የተገደደችው በፕሬዚደንት ዶናልድ ትራምፕ የተናጠል እርምጃ ምክንያት ነው ባይ ናቸው። ጂሲፒኦኤ የተባለውን ስምምነት ከኢራን ጋር የተፈራረሙት ዩናይትድ ስቴትስ፣ ሩሲያ፣ ቻይና፣ ብሪታንያ፣ ፈረንሳይ፣ ጀርመንና የአውሮፓ ህብረት ናቸው። ይህ ዶቼ ቬለ ዲደብሊው ነው። ዜናውን ለማብቃት እርሶቹን በድጋሜ ላስታውሳችሁ። የኢትዮጵያና የኤርትራ የሰላም ስምምነት አምና ያጫረው ተስፋ እንዳጀማመሩ አለመቀጠሉን አንዲት የኤርትራ ጉዳይ አጥኚ ተናገሩ። ሁለቱ መንግስታት 20 ዓመት የዘለቀውን ጠብና ጦርነት ለማስወገድ የመጀመሪያውን መግለጫ ካወጡ ዛሬ 1 ዓመት ደፈኑ። የሲዳማ ዞን የክልል ደረጃ አስተዳደር እንዲኖረው የአካባቢው ህዝብ በድምፁ ይወስን የሚለው ጥያቄ እየተጠናከረ ነው። ዛሬ 3 ተቃዋሚ የሲዳማ የፖለቲካ ፓርቲዎች ጥያቄውን ከሚያቀርቡት ጎራ ተቀይጠዋል። የዜናው መልእክት እስካሁኑ ነበር። ለዓለም ዜናው ነጋሽ መሐመድን አመሰግናለሁ። አሁን ወደ ዕለቱ ዜና መጽሔቶቻችን እንሻገራለን። የዜና መጽሔት